ሰበር ዜና በትግራይ በዛሬው ዕለት በሌላ ዙር በተካሄደ የድሮን ጥቃት በራያ ዘቦ ገነቴ አካባቢ የተከማቹ የህወሓት ታንኮች መውደማቸው ተገለጸ። ኦሉሴጉን ኦባሳንጆ ከህወሓት ጋር ያደረጉትን ውይይት ተከትሎ በአሜሪካ በኩል አንድ መልእክት ይፋ መደረጉ ተገለጸ። ኤርትራ የለሁበትም ዝም ብላችሁ ስሜን አታንሱ ስትል ምላሽ መስጠቷ ተገለጸ። ካናዳ በአሜሪካ ምርቶች ላይ የ50 በመቶ የአጸፋ ታሪፍ መጣሏ ተገለጸ። የሚሉት ለሰዓቱ የያዝናቸው የወቅታዊ ጉዳይ ሰበር መረጃዎች ናቸው። የተወደዳችሁ የወቅታዊ ጉዳይ አድማጭ ተመልካቾቻችን የከበረ ሰላምታችን ይድረሳችሁ እያልን እነሆ የምሽት ጥንቅራችንን ይዘን ተገኝተናል። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን እንድትጀምሩ እየጋበዝኩ አሁን ወደ ሰበር መረጃዎቹ አልፋለሁ። ተከታተሉ። በትግራይ በዛሬው ዕለት በሌላ ዙር በተካሄደ የድሮን ጥቃት በራያ ዘቦ ገነቴ አካባቢ የተከማቹ የህወሓት ታንኮች መውደማቸው ተገለጸ። ዛሬ ነሐሴ 20 ቀን 2018 ዓ.ም በራያ ግንባር አዘቦ አካባቢ ገነቴ በተባለ ስፍራ ከባድ የድሮን ጥቃት መፈጸሙን ከአካባቢው የተገኙ መረጃዎች አመልክተዋል። እንደተገኘው መረጃ ከሆነ ጥቃቱ የተፈጸመው ዛሬ ማለዳ በራያ አዘቦ አብያ ገነቴ ቁሸት ደብ አልጋ አካባቢ ነው። በጥቃቱ በስፍራው የነበሩ ሁለት ታንኮች ሙሉ በሙሉ መውደማቸው ነው የተገለጸው። በጥቃቱ ሳቢያ ሁለት የጦር ታንኮች መውደማቸው በግንባሩ ያለውን ወታደራዊ እንቅስቃሴና የኃይል ሚዛን የሚቀይር አጋጣሚ ሆኗል። ጥቃቱ በተፈጸመበት በደብ አልጋና በዙሪያው በሚገኙ የገነቴ ቁሸት አካባቢ የሚኖሩ ነዋሪዎች ላይ ከፍተኛ የደህንነት ስጋትም ደቅኗል። የተፈጸመው ይህ ጥቃት በራያ ግንባር ያለውን ወታደራዊ ውጥረትን ይበልጥ ማባባሱም ተመልክቷል። በአካባቢው ስላለው ሁኔታና ስለደረሰው ሙሉ ጉዳት የሚመለከታቸው አካላት ተጨማሪ ማብራሪያና መረጃ እንደሚያወጡም ይጠበቃል። በተያያዘ ዜና በራያ ጨርጨር ወረዳ በሚገኝ የሕክምና ተቋም ቅጥር ግቢ ውስጥ ህወሓት ታንክ ማጥመዱን ተሰማ። በራያ ጨርጨር ወረዳ ጻዕዳ ሜዳ ልዩ ጎጥ በሚገኘው የሕክምና ተቋም ቅጥር ግቢ ውስጥ የህወሓት ታንክ መጠመዱንና መስፈሩን ከአካባቢው ነዋሪዎችና ምንጮች የተገኙ መረጃዎች አመልክተዋል። አካባቢው ላይ የሚገኙ ነዋሪዎች እንዳሳሰቡት የሕክምና ማዕከላት፣ ሆስፒታሎችና የህዝብ አገልግሎት መስጫ ተቋማት ከማንኛውም አይነት ወታደራዊ እንቅስቃሴ የጦር መሳሪያዎች ነፃ መሆን የሚገባቸው ቀጠናዎች ናቸው። በጻዕዳ ሜዳ ጎጥና በዙሪያው የሚገኙ ነዋሪዎች የዕለት ተዕለት እንቅስቃሴ ላይ ከፍተኛ ፍርሃትና የደህንነት ስጋትን ደቅኗል። የሕክምና ተቋማትን ለወታደራዊ ዓላማ መጠቀም ወይም ከባድ መሳሪያዎችን አቅራቢያቸው ላይ ማስፈር በዓለም አቀፍ የሰብአዊ መብት ሕጎችና የጄኔቫ ኮንቬንሽን ድንጋጌ መሠረት የተከለከለ ድርጊትም ነው። በመሆኑም ይህ ድርጊት በሕክምና ማዕከሉ አገልግሎት አሰጣጥና በአካባቢው ነዋሪዎች ደህንነት ላይ ሊያስከትል የሚችለውን የከፋ አደጋን ለማስቀረት የሰብአዊ መብት ተቋማትና ጉዳዩ የሚመለከታቸው አካላት በአስቸኳይ ትኩረት እንዲሰጡትም ጥሪ ቀርበዋል። በተያያዘ ዜና በመቀሌ የሚገኙ የህወሓት የጦር ጉዳተኞች ከሕክምና ተቋማት ተፈናቅለው አውላላ ሜዳ ላይ መጣላቸው ተገለጸ። በመቀሌ ከተማ የሚገኘው መለስ ካምፕ እንዲሁም አዋሽ በተባሉ ተቋማት ውስጥ የሕክምና እርዳታ ሲከታተሉ የነበሩ የህወሓት ጦር ጉዳተኞችን የድሮን ጥቃት እንዳይደርስባችሁ በሚል ሰበብ ከቦታው በማስወጣት ወደ አክሱምና ሽሬ ከተሞች ለማዛወር በተያዘ ዕቅድ በተነሳ ተቃውሞ መካከል ተግባራዊ መደረጉን የአካባቢው ነዋሪዎች አስገንዝበዋል። እንደ ነዋሪዎቹ ገለጻ የታጠቁት አካላት ጉዳተኞቹን ከተቋማቱ አውጥቶ ወደ ሌላ አካባቢ ለማዛወር ያቀረቡትን ምክንያት የደህንነት ስጋትና ሊሰነዘር የሚችል የድሮን ጥቃት ቢሆንም ጦር ጉዳተኞቹ የቀረበላቸውን ምክንያት በመቃወም ባካሄዱት እምቢተኝነት ውሳኔው ለአንድ ቀን ተስተጓጉሎ ውሏል። ይሁን እንጂ ዛሬ በተወሰደው አስገዳጅ እርምጃ ጉዳተኞቹን ከሕክምና ተቋማት አውጥተው ሜዳ ላይ የጣሏቸው መሆኑን የገለጹ ነዋሪዎች የተቋማቱ ክፍት መደረግ ዋና ዓላማ አዳዲስ የጦር ጉዳተኞችን ለማስተናገድ እንዲሁም ቦታዎችን ለአዲስ መጠለያ ማሰልጠኛ ለመጠቀም ታስቦ የተፈጸመ መሆኑን አክለው አስረድተዋል። ባለፉት ተከታታይ ቀናት በአካባቢው የተፈጠረው ውጥረት ሳይረግብ የቆየ ሲሆን ጉዳተኞቹ ከሕክምና ተቋማቱ ከወጡ በኋላ ያለምንም በቂ እርዳታና መጠለያ ሜዳ ላይ በመጣላቸው ምክንያት የከፋ የጤና እንዲሁም የደህንነት ስጋት ላይ እንደሚገኙ ከቦታው ያገኘነው መረጃ ያመለክታል። ኦሉሴጉን ኦባሳንጆ ከህወሓት ጋር ያደረጉትን ውይይት ተከትሎ በአሜሪካ በኩል አንድ መልእክት ይፋ መደረጉ ተገለጸ።
አሜሪካ በመቀሌ ውይይት ላይ በፌዴራል መንግስትና በህወሓት መካከል የተፈጠረውን ውጥረት ተከትሎ የቀድሞው የናይጄሪያ ፕሬዝዳንትና በአሁኑ ሰዓት የአፍሪካ ህብረት መልእክተኛ በመሆን እያገለገሉ ያሉት ኦሉሴጉን ኦባሳንጆ በድንገት መቀሌ በመገኘት ከደብረጽዮን ገብረ ሚካኤል ጋር መወያየታቸውን ተከትሎ በአሜሪካ በኩል አንድ መልእክት ይፋ ተደርጓል። አሜሪካ የፕሪቶሪያው ስምምነት እንዲፈረም በማድረግ ረገድ አይነተኛ ሚናን የተጫወተች ሀገር መሆኗ የሚታወስ ነው። ከመቀሌው ምክር ጋር በተያያዘ መልእክቱ በኢትዮጵያ አሜሪካ ኤምባሲ በኩል የተላለፈ ነው። መልእክቱን በጽሑፍ በኤምባሲው የማህበራዊ ትስስር ገጾች በኩል ያጋሩት በኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋ ናቸው። ማሲንጋ በዚህ መልእክታቸው የኦባሳንጆ ወደ መቀሌ ተጉዞ የሰላም ጥረቶችን ማድረግ በእጅጉ የሚበረታታ ነው ብለዋል። አምባሳደር ማሲንጋ ከዚህ ቀደም በተመሳሳይ ተልዕኮ ወደ መቀሌ አምርተው የነበረ መሆኑ የሚታወስ ሲሆን ደብረጽዮን እሳቸውን ለማግኘት ፈቃደኛ ያልሆኑበት ሁኔታም የታየ መሆኑ የሚታወስ ነው። ኦባሳንጆ ከደብረጽዮን ጋር ከተወያዩ በኋላ ከፌዴራሉ አመራሮች የሚሰማውን ይዤ በቀናት ጊዜ ውስጥ እመለሳለሁ ማለታቸውን ህወሓት በትናንቱ መግለጫ ያስታወቀ መሆኑ የሚታወስ ሲሆን የአሜሪካ አምባሳደር ማሲንጋም በዚሁ መግለጫቸው የኦባሳንጆ ዳግም ወደ መቀሌ መመለስን እንጠብቃለን ብለዋል። በቅርቡ ከትግራይ ጋር በተያያዘ ግጭትና ድርቅን አያይዘው ጥብቅ ማሳሰቢያን የሰጡት በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ኦዜና ኦጄሎን ዋቢ በማድረግ በአሁኑ ሰዓት በኢትዮጵያ እየታየ ያለውን ድርቅ በጋራ በመከላከል ረገድ ርብርብ እንዲደረግም በመልእክታቸው ያሳሰቡበት ሁኔታ ታይቷል። አምባሳደር ማሲንጋ የተፈናቀሉ ዜጎችን ወደ ቀያቸው የመመለሱ ጉዳይ የሁሉም መሪዎች የትኩረት አቅጣጫ ሊሆን ይገባል ሲሉም አሳስበዋል። ህወሓት ከፌዴራሉ መንግስት ጋር መነጋገር ካለብኝ በማለት 5 የውይይት ነጥቦችን በትናንትናው ዕለት ይፋ ያደረገ መሆኑ አይዘነጋም። አንደኛው የኢኮኖሚ ማዕቀብና እገዳ መነሳት የሚለው ታይቷል። በሁለተኛ ደረጃ ወታደራዊ ከበባ ማቆምና የተፈጠረውን ውጥረት ማርገብ የሚለው ነው። የትግራይ ሉዓላዊ ግዛት ወደ መደበኛ ሁኔታ መመለስ የሚለው ደግሞ ሶስተኛው ነው። በተጨማሪም በአራተኛ ደረጃ ህወሓት በዚሁ መግለጫ የዘረዘረው ተፈናቃዮችን ደህንነታቸውና ክብራቸው በተጠበቀ መንገድ መመለስ የሚል ሲሆን በማሳረጊያውና በአምስተኛው ደረጃ ያስቀምጠውም እንደ ፓርቲነቴ ቀድሞ የነበረኝ ፖለቲካዊና ህጋዊ ማንነቴ ይመለስ የሚል ሆኖ ታይቷል። እስካሁን ባለው ሁኔታ በእነዚህ ጉዳዮች ላይ ፌዴራሉ መንግስት በይፋ ያለው ምንም ነገር የለም። የለውበትም የኤርትራ አፋጣኝ መግለጫ። ኤርትራ የለውበትም ዝም ብላችሁ ስሜን አታንሱ ስትል ምላሽ ሰጥታለች። ሰሞኑም በቀይ ባህር የመን አቅጣጫ የኤርትራን ባንዲራ እያውለበለበች በጉዞ ላይ የነበረች አንዲት ነዳጅ ጫኝ መርከብ በሶማሌ ባህር ላይ ጠላፊዎች መጠለፏ ይታወሳል። ጉዳዩን በተመለከተ በታላላቆች ዓለም አቀፍ ሚዲያዎች ሰፊ ሽፋን ሰጥተው ሲዘግቡ የሰነበቱ ሲሆን ጉዳዩ ኤርትራን በእጅጉ አስጨንቋል። የኤርትራ ባለሥልጣናትን በእጅጉ ያሳሰበው ከጠለፋው በላይ በውስጡ ሌላ አወዛጋቢ መረጃን ይዞ በመገኘቱ ነው። ይኸውም ይህችው በኤርትራ ባንዲራ ትንቀሳቀስ ነበር የተባለችው ነዳጅ ጫኝ መርከብ በአሜሪካ ማዕቀብ ስር ያለችውን የኢራንን ነዳጅ በማጓጓዝ ላይ ነበረች መባሉ ነው። በዚህም የኤርትራ መንግስት የለውበትም እንዲሁ በከንቱ ስሜን አታንሱ በማለት ጥብቅ የሆነውን ማሳሰቢያውን ሰጥታለች። በጉዳዩ ላይ የኢራን ምላሽ እየተጠበቀ ነው። የኤርትራ መንግስት ከኢራን ጋር ውስጥ ለውስጥ ግንኙነት አለው በማለት አልፎ አልፎ ብቅ የሚሉ መረጃዎች አሉ። አሜሪካና እስራኤልም ጉዳዩን በጥብቅ የሚከታተሉት ሆኗል። በዚህ መሃል ደግሞ በኢራንና በሌሎች ስም ተደብቆ ከሚደረጉ የባህር ላይ ጉዞ ኔትወርኮች ወይንም ኢራን ሻዶ ፍሊት ኔትወርክ ውስጥ ነው የተባለው መርከብ በኤርትራ ባንዲራ ስር ጉዞ ሲያደርግ የተያዘ መባሉ ጥርጣሬውን የበለጠ አጉልቶታል። ሁኔታውን የአሜሪካና የእስራኤልን ባለስልጣናት ትኩረት ስቧል። እንደ ቢቢሲ፣ ሮይተርስና ኤኤፍፒ አይነት ዓለም አቀፍ የዜና ማሰራጫዎች ከመርከቧ መጠለፍ በላይ በኤርትራ ባንዲራ መንቀሳቀሷን የበለጠ ትኩረት ሰጥተው በዘገባቸው ሲያሰራጩም ታይቷል። አንዳንዶች ኤርትራ ራሷን ለሌላ አሜሪካ ማዕቀብ ታዘጋጅ ሲሉም ተደምጠዋል። እናም የመረጃው በዚሁ ደረጃ መሰራጨት በእጅጉ አሳስቦኛል ያለው የኤርትራ መንግስት ዩኬ በሚገኘው ኤምባሲ በኩል መግለጫ በማውጣት የኤርትራን ባንዲራ እያውለበለበች ተያዘች ስለተባለች መርከብ የማውቀው ነገር የለም ብሏል። እንዲሁ በከንቱ ስሜን አታንሱ ሲልም በጥብቅ ያሳሰበበት ሁኔታ ታይቷል። ከመርከብ ጋር በተያያዘ ስሟ የተነሳው ኢራን እስካሁን ባለው ሁኔታ የሰጠችው ማረጋገጫም ሆነ ማስተባበያ የለም። መርከቧ የኤርትራን ባንዲራ ስታውለበልብ ነበር የሚሉ መረጃዎች የወጡት የመርከቦቹን ጉዞ ደህንነት በመከታተል ረገድ እገዛ የማድረግ ሥራ የሚሰራውን
ብሪቲሽ ማሪታይም ሴኩሪቲ ኦርጋናይዜሽን የተባለውን ድርጅት ዋቢ በማድረግ ነው። በዚህ ጉዳይ በዜና ምንጮች የተጠቀሰውን ይህንኑ ድርጅት ጠይቄ ነበር ያለው የኤርትራ ኤምባሲ መርከቧ የኤርትራን ባንዲራ ስለማውለብለቧ ማረጋገጫ አልሰጠኝም ሲል አስታውቋል። ሌላኛው የኤርትራ መንግስት መርከቧን በተመለከተ የማጣራት ስራን ሰርቻለሁ ያለው የመርከቦችን የጉዞ ምዝገባን ጨምሮ ዓለም አቀፍ የባህር መርከቦችን ጉዞ ሕግ የሚቆጣጠረውንና የተባበሩት መንግስታት አካል የሆነውን ኢንተርናሽናል ማሪታይም ኦርጋናይዜሽን ሲሆን ይህ ድርጅት መርከቧ በማን ስም እንደተመዘገበች ግልጽ ያልሆነ መሆኑን አሳውቆናል ብለዋል። ያም ሆኖ ድርጅቱ ሐሰተኛ የኤርትራን ባንዲራ ስታውለበልብ እንደነበረም አረጋግጦልናል ሲል መግለጫው አክሏል። ይኸው ስጋት ያዘለው የኤርትራ መንግስት መግለጫ ከኢንተርናሽናል ማሪታይም ኦርጋናይዜሽን ወይንም IMO ጋር የሚሰራው የኤርትራ አካል ማጣራት አድርጎበታል። በዚህም መርከቧ የኤርትራ አለመሆኗን፣ በኤርትራ ስም አለመመዝገቧን፣ ነገር ግን የሐሰት የኤርትራ ባንዲራ ስታውለበልብ የነበረ መሆኑንም አረጋግጫለሁ ሲል በዓለም አቀፍ ሚዲያዎች የተሰራጨው መረጃ በጥብቅ ያስተባበለበት ሁኔታ ታይቷል። የኤርትራ መንግስት ከሰሞኑ ከዚች ከተጠለፈች መርከብ ጋር በተያያዘ ስሙ ከኢራን ጋር ተጠላልፎ የመነሳቱ ጉዳይ በእጅጉ ያሳሰበው ሆኖ ታይቷል። አንዳንዶች ጉዳዩ በሚገባ ተጣርቶ በዚች መርከብ ላይ የኢራንና የኤርትራ ግንኙነት ከተገኘ የኤርትራ መንግስት ተገቢውን ቅጣት ሊጠብቀው ይገባል በማለት ምክረ ሐሳባቸውን እየለገሱ ይገኛሉ። የኤርትራ መንግስት ስጋትም ከዚሁ ጋር የተያያዘ ይመስላል። ካናዳ በአሜሪካ ምርቶች ላይ የ50 በመቶ የአጸፋ ታሪፍ መጣሏ ተገለጸ። ካናዳ ባለፈው ሳምንት መጨረሻ ላይ ፕሬዚዳንት ዶናልድ ትራምፕ በአገሪቱ ምርቶች ላይ በጣሉት ከፍተኛ ታሪፍ የተነሳ በተለያዩ የአሜሪካ ምርቶች ላይ እስከ 50 በመቶ የሚደርስ የአጸፋ ታሪፍ መጣሏን አስታውቃለች። ካናዳ ታሪፍ የጣለችበት የአሜሪካ ምርቶች ብረት፣ የቤት ዕቃዎች፣ ቱና እና ከጥጥ የሚመረቱ ቲሸርቶችን ያካትታል ተብሏል። የአገሪቱ ባለሥልጣናት አክለውም ወደ 28 ቢሊዮን ዶላር የሚገመት ዋጋ ባላቸው ከአሜሪካ በሚገቡ ምርቶች ላይ ተፈጻሚ እንደሚሆን ማክሰኞ ዕለት አስታውቀዋል። ታሪፍ የተጣለባቸው ዕቃዎች ዝርዝር አሜሪካ በካናዳ ምርቶች ላይ ከጣለችው ጋር እንዲጣጣም መደረጉም ተገልጿል። ካናዳ የጣለችው ታሪፍ ከጳጉሜ 3 ቀን 2018 ዓ.ም ጀምሮ ተግባራዊ ይሆናል ተብሏል። አሜሪካና ካናዳ ባለፈው ሳምንት ለማድረግ አቅደውት የነበረው ድርድር ሳይሳካ ከቀረ በኋላ አንዳቸው ሌላኛቸውን በመጨረሻ ሰዓት ምክንያታዊ ያልሆነ መደራደሪያ በማቅረብ ወንጅለው ወደ ታሪፍ መጣል ተሸጋግረዋል። የፋይናንስ ሚኒስትር ፍራንሷ ፊሊፕ ሻምፓኝ እንዳሉት የካናዳ የአጸፋ እርምጃ የትራምፕ አስተዳደር የንግድ ድርድሩ ከተቋረጠ በኋላ በተለያዩ የካናዳ ሸቀጦች ላይ ለጣለው 50 በመቶ ታሪፍ የተሰጠ ምላሽ ነው። እነዚህ ታሪፎች በሀገራችን ውስጥ ላሉ ሰራተኞች፣ ንግዶች እና ማህበረሰቦች ተጨባጭ መዘዝ ያስከትላሉ። ካናዳ ምላሽ መስጠት አለባት። ሻምፓኝ የካናዳን የአጸፋ እርምጃ ተመጣጣኝና ስትራቴጂካዊ ሲሉ ገልጸውታል። ካናዳ በተጨማሪም በአሜሪካ ታሪፍ ምክንያት ጉዳት ለሚደርስባቸው የንግድ ድርጅቶችና ሰራተኞች የሥራ ኪሳራ ለመቀነስና ኩባንያዎችን ለማንቀሳቀስ ተጨማሪ 7.5 ቢሊዮን የካናዳ ዶላር ድጋፍ እንደምታቀርብ አክለዋል። በታሪክ በዓለም ላይ በጣም ቅርብ በሆኑት የንግድ አጋሮች መካከል በንግድ ላይ የሚጣል ግብር በሁለቱ ሀገራት መካከል ከፍተኛ ጉዳት እንደሚያስከትል ምንም ጥርጥር የለውም። ባለፉት 10 ዓመታት የተገነቡት የአቅርቦት ሰንሰለቶች በአሜሪካና ካናዳ በተቀመጡ የታሪፍ ማሻሻያዎች ምክንያት የግብይት ወጪዎችን እንደሚጨምሩ ይጠበቃል። በሁለቱም ወገን ያሉ ንግዶችንና ሸማቾችን በከፍተኛ ዋጋ ጭማሪ እንደሚጎዱ ይጠበቃል። አብዛኞቹ ካናዳውያን መንግስታቸው በአሜሪካ ላይ የአጸፋ እርምጃ እንዲወስድ እንደሚደግፉ የህዝብ አስተያየት መስጫ ያሳያሉ። ነገር ግን የንግድ ድርድሩ ለምን ሳይሳካ እንደቀረ የሚጠይቁ የማህበረሰብ ክፍሎችም አሉ። ወግ አጥባቂ ተቃዋሚዎች ከአሜሪካ ጋር የተደረገው የረቂቅ ስምምነት ሰነድ ይፋ እንዲደረግ ጠይቀዋል። የንግድ ድርጅቶችም ከካናዳ ትልቁ የንግድ አጋር ጋር ለረጅም ጊዜ የዘለቀው የንግድ ጦርነት ስለሚያስከትለው ተጽዕኖ ስጋታቸውን ገልጸዋል። ዋይት ሃውስ ካናዳ የአጸፋ ታሪፍ እርምጃዋን ይፋ ካደረገች በኋላ ባወጣው መግለጫ አሜሪካ በቅርቡ በተደረጉ የንግድ ውይይቶች ለካናዳ በምድር ላይ ካሉ ከማንኛውም ሀገራት የላቀ የገበያ መዳረሻ ለማቅረብ ዝግጁ መሆኗን ገልጿል። ካናዳ ከአጋርነት ይልቅ ምክንያታዊ ያልሆኑ ጥያቄዎችን ወደ ኋላ በመመለስ ሙሉ በሙሉ ውድቅ ማድረግን መርጣለች ሲል ወንጅሏታል። የካናዳ ጠቅላይ ሚኒስትር ማርክ ካርኒ አርብ ዕለት አገራቸው ከአሜሪካ ጋር ስታደርገው የነበረው ድርድር ከተቋረጠ በኋላ
ዩናይትድ ስቴትስ የጣለችው አዲስ የታሪፍ ናዳ ካናዳን ለመጉዳትና ለመከፋፈል የተነደፈ የተሳሳተ ስሌት መሆኑን ተናግረዋል። ትራምፕ በድርድሩ ከካናዳ ብዙ መጠየቃቸውንና በእነርሱ በኩል ግን ትንሽ ማቅረባቸውን የተናገሩት ካርኒ አሁን ላይ አሜሪካና ካናዳ በንግድ ጦርነት ውስጥ መሆናቸውን ተናግረዋል። ጥቃት ሲዘነዘርባችሁ ጦርነት ውስጥ ትገባላችሁ፣ ጥቃት ተሰንዝሮብናል ብለዋል። በዚሁ ምክንያት ጳጉሜ 3 ቀን 2018 ዓ.ም ጀምሮ በብረት፣ በወተት፣ በኤሌክትሮኒክስ ዕቃዎችና በመሳሰሉት ከሀገሪቱ በሚገቡ ምርቶች ላይ በአሜሪካ ታሪፍ ልክ ቀረጥ በመጣል ምላሽ እንደሚሰጡ ዝተው ነበር። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። አብራችሁን ለነበራችሁ ቆይታ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ታጠናክሩ ዘንድ የተለመደ የአክብሮት ግብዣችንን እናቀርባለን።